ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። የጀመርነውን ሐሳብ ደግሞ ልቀጥል። ባለፈው ለዚህ ለተጠራው ሁለተኛውን ፕሪንሲፕል ሁለተኛውን መርህ ነው እየተመለከትን ያለ ነው። በትዕግስትና በፍቅር የመመላለስ መርህ የሚለውንና ያንን እያየን ለትዕግስት እንቅፋት ይሆናሉ ብዬ ያሰብኳቸውን በተሳጠና ያገኘዋቸውን ሁለት ሐሳቦችን ከባለፈው ሐሳብ ላይ አይቼ ነው ያቆምኩት። እንግዲህ ባለፈው እንደተመለከትነው እንቅፋት ነው ብዬ ያሰብኩት ይሄ ካንሰል ካልቸር፣ በቃ ሰዎችን ወዲያው የማግለል ካንሰል የማድረግ ካልቸር ነው። ሌላው the gospel of self love ራስን መውደድ እና ቶክሲክ ሰዎችን ካጠገባችን ቶሎ ከት ማድረግ የሚሉ ፕሪንሲፕሎች ለትዕግስት ህይወት እንቅፋት ናቸው የሚለውን ነው ያየነው። አሁን የምቀጥለው ሐሳብ ደግሞ ሶስተኛው እንቅፋት ናቸው ካልኳቸው ነገሮች ውስጥ አንዱ ምንድነው? ስሜታዊነት ነው። ይሄ ኢሞሽናሊዝም። አየ ሰው ሁሉ አሁን ዛሬ የምናየው ምንድነው? በኢሞሽኑ የሚመራ በቃ ስሜቱን የሚከተልበት እንደ እንስሳ በስሜቱ የሚነዳበት ዘመን ቢኖር ከመቼውም ጊዜ በላይ ይሄ ዘመን ይመስለኛል። እኛ በመንፈስ ተመላለሱ ነው ተብሎ የተነገረን። አየ የስጋን ምኞት የስጋን ስራ አትፈጽሙ፣ ግን በመንፈስ ተመላለሱ ነው የተባለው። እኛ በመንፈስ የምንመራንን ነው ጳውሎስ ብሎ የነገረን። መንፈሳውያኖች ነን። በመንፈስ የምንመላለስ መንፈሳውያን ስለሆንን የምንመራውም በመንፈስ ዓለም በመንፈስ ቅዱስ ሐሳብና በመንፈስ ቅዱስ ምሪት ነው። መንፈስ ቅዱስ በውስጣችን ያደረው መንፈስ ቅዱስ የተሰጠን መንፈስ ቅዱስ በእኛ ውስጥ ያለው ሊመራን ነው፣ ሊያስተምረን ነው። አይደለም ወደ እውነት ሁሉ ይመራችኋል ተብለን እኔ የነገርኳችሁን ያሳስባችኋል፣ ያስተምራችኋል አይደለም የተባለው። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ነው ተብሎ የተጻፈው። አየ መንፈስ ቅዱስ እኛ ውስጥ ያደረው ሊመራን ነው፣ ሊያግዘን ነው፣ ሊረዳን ሊያበረታታን ነው። አይደል እንዴ? ኢየሱስ ጌታ ነው። መገለጥን ሊሰጠን ነው፣ ብርሃንን ሊሰጠን ነው፣ ኢንላይት ሊያደርገን ነው። የእግዚአብሔር መንፈስ ውስጣችን ያለው ያ መለኮት የሆነው እግዚአብሔር የሆነው መንፈስ ቅዱስ እኛ ውስጥ ያደረው ልንሰማውና ድምፁ ሰምተን ልንታዘዘው ይገባናል ማለት ነው። አየ ጌታ ምንድን ያለው? በጎቼ ድምፄን ይሰማሉ። ብዙ ድምፅ አለ አሁን ባለንበት ዓለም ውስጥ፣ አሁን በምንኖርበት በዚህ ነባራዊ እውነታ ህይወታችን ውስጥ የማንሰማው የድምፅ አይነት የለም። በፖለቲካው፣ በኢኮኖሚው፣ በሕክምናው፣ በሳይንሱ፣ በመንፈሳዊው ዓለም ማአት ድምፆችን የምንሰማበት ዘመን ላይ ነው ያለ ነው እና ከነዛ ሁሉ ድምጾች ውስጥ ግን የሚያሳርፈው ድምጽ ወደ እውነት የሚያመጣን ድምጽ ግን የእረኛችን ድምጽ ነው፣ የመንፈስ ቅዱስ ድምጽ ነው፣ የእግዚአብሔር ድምጽ ነው፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ድምጽ ነው። ስለዚህ ክርስትናችን በስሜታዊነት የሚመራ ሳይሆን በመንፈስ የሚመራ ነው። በመንፈሳችን አማካኝነት መንፈስ ቅዱስን እየሰማን እግዚአብሔርን ክርስቶስን እየሰማን የምንመራበት መንፈሳዊ ህይወት እንጂ በስሜት እየተነዳን የምንኖረው ስጋዊ ህይወት ስጋዊ የህይወት ስርዓት አይደለም። እና በትዕግስት እንዳንመላለስ ሰዎችን እንዳንታገስ ሰፊ የትዕግስት ህይወትና የትዕግስትን ፍሬ እንዳናፈራ እንቅፋት የሚሆነው ኢሞሽናሊዝም ነው፣ ስሜታዊነት ነው። እና ዛሬ ፍቅር እንደ ስሜት እንደ ፊሊንግ ነው የሚታየው። አየ በመጽሐፍ ቅዱስ ግን ፍቅር ፊሊንግ ሳይሆን ውሳኔ ነው። ኮቨነንታል ኮሚትመንት ነው። አየ ውሳኔ ነው፣ ምርጫ ነው፣ አቋም ነው ፍቅር እንጂ ፊሊንግ አይደለም። ጥሩ ፊሊንግ ስለተሰማን ስላልተሰማን አይደለም። አንድን ሰው ምን ወደው ሰውየው ላይ የምናየው ብዙ ድካም ቢኖርብንም እግዚአብሔር እኛን በፊሊንግ አይደለም የወደደን፣ በእውነት ነው የወደደን። ለዚህ ነው እውነትን በፍቅር ግለጡ የተባልነው። ለዛ ነው በኢሞሽን የምንነዳ ከሆነ ግን ማንንም ሰው መውደድም መታገስም አንችልም። ስለዚህ በቤተ ክርስቲያን ውስጥ ሰዎች በስሜታቸው ስለሚመሩ በስሜታቸው ስለሚነዱ በስሜታቸው እየነጎዱ ስለሆነ ያሉት ስሜታቸው ሲጎዳ ስሜታቸው ሲነካ ፊሊንጋቸው ዳውን ሲሆን ፍቅራቸውም አብሮ ይጠፋል። ለናንተ ያላቸው አክብሮት ለናንተ ያላቸው ስሜት ለናንተ ያላቸው ነገር ሁሉ አብሮ ከፊሊንጋቸው ጋር ዳውን ይሆናል፣ ሸት ይሆናል፣ ይዘጋል፣ ይጠፋል። እና ይሄ በጣም ትልቁ የህይወት መላላትን የመንፈሳዊነት ህይወት መድከምን የሚያሳይ ምልክት ነው። ልናስብበት ይገባል፣ ቸል ልንለው አይገባም ማለት ነው። በቤተ ክርስቲያን ውስጥ ሰዎች ስሜታዊ ከመሆናቸው የተነሳ ነገሮችን ሁሉ የሚመዝኑት የሚለኩት የሚያዩት የሚቀርቧችሁ የሚርቋችሁ የሚወዷችሁ የሚጠሏችሁ አፕሪሺየት የሚያደርጓችሁ ሆነ ዲፕሪሺየት የሚያደርጓችሁ ፊሊንጋቸውን ተከትለው ነው እንጂ ትሩዝ ላይ ቆመው አይደለም።
የመንፈስ ቅዱስን ድምጽ ሰምተው አይደለም። የእግዚአብሔርን ዓለም እውነት ይዘው በዛ እውነት ላይ ግራውንድድ ሆነው ሩትድ ሆነው እግዚአብሔር የሚለውን ሳይሆን ለእናንተ ሪፍሌክት የሚያደርጉት ፊሊንጋቸው ውስጥ ያለውን ስሜታቸው ውስጥ የመጣውን የኢሞሽናቸውን ውጤት ነው ማለት ነው እናንተ ላይ ሪፍሌክት የሚያደርጉት። ሶ ክርስቲያናዊ ህይወት በስሜት ላይ የተመሰረተ ሳይሆን በእውነት መገለጥ ላይ የተመሰረተ የእግዚአብሔር ዓለም ህይወት ነው ክርስትናችን የተለየነን የምንለው ለዛ ነው እኮ አየህ እናንተ ከዓለም የመጣችሁ የተጠራችሁ አይደል መጽሐፍ ቅዱስ የሚለን ቤተክርስቲያን እኮ ኤክሌሲያ ናት ከዓለም ተጠርታ የወጣች ስብስቦች ነን አይደል እንዴ እኛ ከዚህ ዓለም ርኩሰት ከዚህ ዓለም ክፋት ከዚህ ዓለም ኃጢአት በሰይጣን ከሚመራ የክፋት ዓለም ግዛት ውስጥ ጥሪ ደርሶን የመጣን ሰዎች ነን። ስለዚህ ለዚህ ጥሪያችን ደግሞ የሚመጥን ምልልስ ለዚህ ጥሪያችን የሚገባ አይነት የህይወት ስርዓትን ሊኖረን ይገባል። ያም በትዕግስት መመላለስ ነው አንዱ። ግን በትዕግስት እንዳንመላለስ የሚያደርገን ኢሞሽናሊዝም ነው ስሜታዊነት ነው እና በቃ ነገሮችን የምንለካው በስሜታችን ነው። ስሜታችን ደስ ካለው እና ሙዲዎች ነን በጣም አሁን ቸርች ውስጥ ሁሉም ሰው ከአገልጋዩ ጀምራችሁ ከቸርች መሪው ከፓስተሩ ሁሉም ጋር ስትሄዱ ሙዲ ነው ሰው አንድ ሰሞን በቃ በደስታ በፈገግታ በቃ ሀክስ ያደርጋችሁ ራሱ እንትኑ አንድ ከዛ ሌላ ጊዜ ደግሞ በቃ ፊቱ ሁሉ ሌላ ጠቁሮ ምናምን ለሰላምታም የማይፈልጋችሁ ነው በቃ ሲልባችሁ ታያላችሁ። እና ይሄ ምንድነው ስሜታዊነት ነው ኢሞሽናሊዝም ነው። ትሩዝ ላይ የቆመ ሰው ግን በኢሞሽኑ አይመራም። አንድን ሰው እኔ ሰላምም ምለውም እመወደውም ማገለግለውም መቀበለውም እውነት ላይ ቆሜ ከሆነ ስሜቴ ምንም እንኳን ባደረገብኝ ነገር ዳውን ሆኖ እንኳን ቢሆን በትሩዝ ላይ ቆሜ ግን ለዛ ሰው ትዕግስት ለዛ ሰው ፍቅር ለዛ ሰው ጊዜ መስጠት ሊጠበቅብኝ ይገባል። ዋጋ ያስከፍላል ኮሚትመንት ይጠይቃል ኦፍ ኮርስ። ነገር ግን ለጥሬ እንደሚገባ መላለሳለሁ ካልኩኝ ለዚህ ነው ራሴን ማማጠን ያለብኝ። ለኔ ሊሆን የሚወድ ቢኖር ራሱን ይካድ የተባለው ለዚህ ነው። መስቀሉን ተሸክሞ ለትለት ይከተለኝ የተባለው ይሄ ነው። እንግዲህ መስቀላችን እኛ የክርስቶስ የሆኑት ስጋን ከክፉ መሻቱ ጋር ከክፉ ምኞቱ ጋር ምን አደረጉት ሰቀሉት ነው የሚለው። ስለዚህ በኢሞሽን ሳይሆን እኛ የምንመራው በእውነት ነው የምንመራው። እውነት ደግሞ ሁሉ ጊዜ አርነት ያወጣናል። ኢየሱስ ጌታ ነው። በዘመናችን ለክርስቲያናዊ ተግባቦት ክርስቲያን ኮሙኒኬሽናችን ማለት ነው ክርስቲያናዊ ለሆነ ተግባቦትና ህብረት ትልቅ እንቅፋት የሆነው ስሜታዊነት ወይንም ሁሉንም ነገር በስሜት ዓለማችን ልንመራው መፈለግና በስሜት ዓለማችን ለመመራት ራሳችንን ማዘጋጀታችንና ለዛ ራሳችን አጋልጠን መስጠታችን ነው እንቅፋት የሆነው። ስለዚህ ባለን ክርስቲያናዊ ህብረት ውስጥ ፌሎሺፓችን ውስጥ ዛሬ ሰው በአንድ ቤተክርስቲያን ውስጥ አብሮ እያመለከ አብሮ እየዘመረ አብሮ ባይብል እያጠና እንደ ጠላት የሚተያይበት ዘመን የመጣው ከምን አንጻር ነው? ሁሉም ሰው በኢሞሽኑ ነው የሚመራው ማለት ነው። ለዛ ነው ይሄ ክፍተት የተፈጠረው። ስለዚህ በተጠራንበት መጠራት እንድንመላለስ ከሚገባን ጥሪያችን ውስጥ አንዱ በትዕግስት መመላለስ ነው። በትዕግስት ግን መመላለስን በጣም ኢንተረፕት ከሚያደርግ ከሚረብሽ ከሚያደናቅፍ እንቅፋት ከሚሆን ነገር ውስጥ አንዱ እንግዲህ ስሜታዊነት ነው ማለት ነው። ስለዚህ ትዕግስት የሚመራው በስሜት ሳይሆን ትዕግስት የሚመራው በፍቅር ህግ ወይም አጋፔ በሚባለው የእግዚአብሔር አይነት ፍቅር ነው። በኢሞሽን አይነት ፍቅር ሳይሆን በአጋፔ በእውነት ላይ በተመሰረተ የእግዚአብሔር አይነት ፍቅር የሚመራ ነው ማለት ነው። ኢየሱስ ጌታ ነው። እንግዲህ ትዕግስትና ፍቅርን በተግባር ከምንገልጥባቸው መንገዶች መካከል ብዬ ደግሞ ስዘጋጅ ካየዋቸው ውስጥ እንደው ልቤን የነኩኝና የተወሰኑትን ሼር ላደርጋችሁ የምፈልገው አንዱ እንግዲህ ፍቅርን ፕራክቲስ ለማድረግ ፍቅርን ለመለማመድ ራስን አስለምድ እንደተባለው ራሳችን ለማስለመድ አንዱ ብዬ የማስበው በደካሞች እድገት ላይ መታገስ ነው። ማለት አንድ ህፃን አይታችሁ ከሆነ አሁን ቆሞ ለመሄድ ለመራመድ ይወድቃል። ትንሽ ብድግ ይሄዱና ህፃናቶች መቼም ወላጆች የሆነ ልጆች የወለድን ያሳደግን ይሄንን በደንብ አንደርስታንድ እናረጋለን። እና ልጆቻችን ቆመው ለመሄድ ድክ ማለት ሲጀምሩ ብድግ ሲሉ ተመልሰው ይወድቃሉ። ከዛ የሆነ ነገር ይይዙና ደግሞ ትንሽ ለመሄድ ይሞክሩ ገድገድ ይሉና እንደገና ደግሞ መልሰው ዘጭ ብለው ይወድቃሉ። እና በዛ ሰዓትኛ አንቆጣም። እንዴት ትወድቃለህ? እንዴት ዘጭ ብለህ ተመልሰ መሬት ላይ ትቀመጣለህ ብለን አንገርፋቸው። እንዲሁም እናበረታታቸዋለን። በቃ ትዕግስት ጊዜው
ሰተን አይደለም በቃ እኔ ትዝ ይለኛል ልጆቼን በሙሉ ስረዳቸው ቆሞ ድክ ሲሉ በቃ ጊዜ ሰጥቼ እጆቻቸውን እያስኩ ሳስለምድ ጎበዝ በል በቃ ወፌ ቆመች ይያል በባህላችን እንደሚባለው በቃ እየደገፍ እና ደስ ነው የሚለን እንደውም ሲሞክሩ ምናምን ስናይ ፈን እያደረግናቸው ታግሰናቸው ቆመው እስኪሄዱ ድረስ እንደምናበረታታው ወላጅ እንደዛ ነው የሚያደርገው አይደለም ልክ አንድ ሕፃን ተራምዶ እስኪለምድ ደጋግሞ ሲወድቅ ወላጆች እንደማይቆጡት ጊዜ እንደሚሰጡት እንደሚረዱት እንደውም እንደሚደግፉት በደካሞች እድገት ላይ በሌሎች ላይ በእህቶች በወንድሞቻችን ላይ በመንፈስ ባላደጉት ላይ ትክክል ወንድሞቻችን እህቶቻችን በፍቅር ታግሰን እስኪቆሙ ድረስ ልንደግፋቸው ልንረዳቸው ይገባል። ይሄ ነው የጥሪያችን መገለጫ። ይሄ ነው የት ገባ ይሄን የመሰለ እግዚአብሔር የሰጠንን ህይወት መግለጥ ለምን አቃተን? ስለሌለን እኮ አይደለም። already we have it, already we contained it in our spirit እኮ ወገኖቼ ወይ በመንፈሳችን ውስጥ እኮ ዳግም ተወልደን ይሄንን ህይወት አለን እኮ የሌለንን አይደለም። አሁን እኔ እያወራሁ ያለሁት ያለንን ነው። ለመግለጥ ለምን ፈቃደኞች መሆን እምቢ አለን? ታዛዦች፣ እሺ ባዮች፣ ተባባሪዎች፣ ፈቃደኞች መሆን ለምን አልፈለግንም? ለምን የዓለም መንፈስ የዓለም ፊሎሶፊ እንዲገዛነ ሰለባ ሆነን በዛ እንድንጠለፍ ራሳችንን ለዓለም ኤክስፖዝ እናደርጋለን? እኛ እኮ እንደውም የዓለሙ ተቃራኒዎች ሆነን ዓለምን እንደውም ቻሌንጅ ልናደርግ ዶሜን ልናደርግ ልንገዛ ነው የተጠራ ነው እንጂ በዓለም ስፒሪት ተጠልፈንና በዓለም ስፒሪት ምንድነው እሱ ኮንታሚኔትድ ሆነን የዓለም መንፈስ ባሪያዎች እንድንሆን አይደለም የተጠራ ነውና የተሾም ነው። እኛ ጋር እኮ ያለው እባብና ጊንጡን የሚረግጥ በጠላት ኃይሉ ሁሉ የተሰጠ ስልጣን ነው። የኛ አውቶሪቲ ከጠላት ፓወር ይበልጣል። አውቶሪቲ ከፓወር ይበልጣል አይደል እንዴ? አንድ ሰው የፈለገ ፓወር ቢኖረው አውቶሪቲ ነው የሚበልጠው። ለምሳሌ በጣም ዘመናዊ የሆነ ሚሳይልን የሚያክል ነገር የታጠቀ መሳሪያ ኦፕሬት የሚያደርጉ ያንን ኃይል የተሸከሙ ኃይሉን መጠቀም የሚችሉ ወታደሮች ወይንም ደግሞ የጦር ባለሙያዎች ቢኖሩ ባለስልጣን የሆነው አውቶራይዝድ የሆነው አካል ካላዘዛቸው በስተቀር ኃይል ስላላቸውና የኃይሉ መጠቀም ስለሚችሉ ብድግ ብለው አብረው ሄደው ፕሌን ተዋጊ ጀት ይዘው ሄደው አገር አይደበድቡም። ምንም የማብረር ብቃቱን ቢኖራቸው አብረሩ የሚል አካል ምንም አይነት ኃይል ቢኖራቸውም ስልጣን ያለው አካል ካላዘዛቸው ምንም አያረጉም አይደል እንዴ? ሰው ኃይል ብቻውን ዊዛውት ስልጣን ምንም ማለት ነው። ጠላት ኃይል አለው ከኛ ምናልባትም የሚበልጥ የሚመስል ኃይል ያለው ሊመስል ይችላል። እኛ ጋር ያለው ስልጣን ግን ከሱ ኃይል የሚበልጥ ነው። ስለዚህ ለዚህ ነው በእናንተ ያለው በዓለም ካለው ምን ያደርጋል ይበልጣል ነው የተባለው። እኛ ጋር ስልጣን ነው ያለው። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ እሱ ኃይሌ ነው ብሎ በሚመካበት ነገር ሁሉ ላይ እኔ ስልጣን ሰጥቻችኋለሁ ነው ጌታ ያለ። ሰው አውቶራይዝድ ማለት ነው። ፕራይዝ ጋድ የሰማይ ዓለም የእግዚአብሔር ዓለም የእግዚአብሔር መንግስት እውቅና የሰጠን ባለስልጣኖች ነን። ያንን ስልጣናችንን ነው አፕላይ ማድረግ ያለብን። ያንን ስልጣን አፕላይ እንዳናደርግ ስልጣናችንን ይዘን በዓለም ኃይል በዓለም ፊሎሶፊ በዓለም ወረርሽኝ ተበካይ ሆነን ኃይል ስልጣን እንደሌለው ደካማ ሆነን መታየታችን አሳፋሪ ነው። ለተጠራንበት መጠራት አይመጥነንም ማለት ነው። ከማይመጥነን የህይወት መልክና ስርዓት መውጣት አለብን። ጨከን ብለን የዘመኑ ፍጻሜ ደርሷል ወገኖች። ሸላ እንበል። የምናየው ነገር ሁሉ ነገሮች ወደ ፍጻሜ እየተጣደፉ መሆናቸውን ይሄው አሁን እያየን ያለ ነው። we have to awake ልንነቃ ይገባል ማለት ነው። እና ትግስታችንን ፕራክቲስ ለማድረግ እንግዲህ በደካሞች እድገት መታገስ ነው ያለብን። ደካሞች እንዲያድጉ እንዲቆሙ ህፃናት ልክ እንዲቆሙ ወላጆች ታግሰው ጊዜ ሰጥተው ደግፈው ረድተው አበረታተው እንዲቆም እንዲራመድ እንዲሄድ አንድ ህፃን እንደሚያረጉት ማለት ነው። ስለዚህ የሰዎችን ስህተት እንደ ኃጢአት ብቻ ሳይሆን እንደ ድካምም አይተን የመሸከም ልብ ጥሪያችን ዲማንድ ያደርገናል። ጥሪያችን ይጠይቀናል። ጥፋቱን ኃጢአቱን ባንተባበረውም ከዛ ጥፋት ውስጥ ግን የማውጣት ግን ሪስፖንሲቢሊቲ አለብን። እንዲወጣ ከዛው ሰውየውን ገንዘብ የማድረግ እንደገና በህይወት እንዲቆም የማድረግ ያዕቆብ በቆሮንቶስ ውስጥ የአባቱን ሚስት ያገባ ያንን ኃጢአት የሰራ በጣም ሐዋርያው ጳውሎስ ራሱ መንፈሱን ለሰይጣን አሳልፌ ሰጥቼዋለሁ እንደዚህ አይነቱ ሰው መወገድ አለበት ኤክስኮሙኒኬት መደረግ አለበት ብሎ ፈርጀበታለሁ ብሎ ኤክስኮሙኒኬት ያደረገውን ሰው እኮ እንደገና በሁለተኛ መልእክቱ ተቀበሉት እንደገና ሰይጣን እድል ፈንታ በሱ ላይ አግኝቶ እንዳያጠፋው ደግሞ ገንዘባችን ሊሆን ወንድማችን ነው ሚስቴኩን የሰራውን ነገር ሪጀክት ያደረግነው እንጂ እሱን አይደለም ሪጀክት ያደረገው። ተቀበሉት ወንድማችሁ ነው አክሴፕት አድርጉት እንደገና ገንዘብ አድርጉት ነው ያላቸው
አያችሁ እና ሰዎችን ጥፋታቸውን ኃጢአታቸውን ስናወግዝ አሰሰም ታይም ሰዎችን ግን ከዛ ከጥፋታቸው የማዳን ኃላፊነት ጥሪያችን ዲማንድ ያደርገናል። ስለዚህ ለደካሞች ለድገታቸው ጊዜ ትዕግስት ይኑረን፣ ሰዎችን እንደሚለወጡ እንጠብቅ የሚለውን ሐሳብ ነው ፕራክቲስ ለማድረግ የሚጠቅመን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ላይ ሐዋርያው ጳውሎስ በተሰሎንቄ ላለችው ቤተክርስቲያን ሲጽፍ በመጀመሪያው ደብዳቤው ምንድነው ያላቸው? ወንድሞች ሆይ እንመክራችኋለን ያለ ስርዓት የሚሄዱትን ያለ ስርዓት በማይመጥንና በማይገባ አካሄድ ውስጥ ያሉ ወንድሞች እህቶች አሉ። ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። እየመረጥክ ሳይሆን የሚጠቅምህን ኦፖርቹኒስት ሆነህ አይደለም። አሁን የዘመኑ ትዕግስት በሱ በኩል የሆነ የምናገኛት ጥቅም ካለችና ኦፖርቹኒቲ በሱ በኩል እንደምናገኝ ያሰብነውን ሰው ምንም ቢያረግ የሚያስለቅስና የሚያስጮህ እንኳን ነገር አድርጎ ብለን እንስቅለታለን። ለምን? ኦፖርቹኒቲ በሱ በኩል ስላለ። ምንም ኦፖርቹኒቲ የምናገኝበት የማይመስለንን ሰው ግን ሚስቴክም ባይሆን የሰራው ራሱ ያን ሰው ሪጀክት ለማድረግ we don't care አይደለ? ይሄ ነው እኮ አሁን ያለው ህይወት፣ አሁን ያለው አገልግሎት እየመሰለ ያለው እና ጳውሎስ ሰውን ሁሉ ታገሱ፣ ኦፖርቹኒቲ የምታገኙበትም ይሁንም አይሁንም ፕራይዝ ጋድ እና ድፍረት የሌላቸውን አጽኗቸው፣ ያለ ስርዓት የሚሄዱትን ገስጿቸው፣ ውቀሷቸው፣ አዘ ሴም ታይም ግን ታገሷቸው፣ አዘ ሴም ታይም አጽኗቸው፣ ደግፏቸው እንዲመለሱ ከዛ ያለ ስርዓት የሄዱ ከነበሩበት አካሄድ ውስጥ የሚወጡበትን ምቹ ሁኔታ ጊዜ ስጧቸው ነው የሚለን ኢየሱስ ጌታ ነው። ሌላው ትዕግስትና ፍቅርን ለመግለጽ ለራሳችን ለማስለመድ ይጠቅሙናል ብዬ ካየሁት ነገር ውስጥ አንዱ በግፍና በበደል በቅሬታ በመበደል ጊዜ ውስጥ ደግሞ የሚታይ ፍቅር ነው። የክርስትና ትዕግስት የሚፈተነው እንግዲህ ዋናው እንትናዬ ያሉ ዙሪያችን አንተኮ ማን ኦፍ ጎድ እንትናዬ ምናምን እያሉ በሚያመጉስን ሰዎች ሳይሆን ሰው የሚፈተነው በማን ነው? መጽሐፍ ቅዱስም ይነግረናል እኮ አይደለ? በሚበድሉን ሰዎች፣ በሚተቹን ሰዎች፣ ለኛ መልካም ሐሳብ የሌላቸው በሚመስሉን ሰዎች ነው የምንፈተነው። አንዱ ትዕግስታችን የሚፈተነው በዚህ ነው። በፍቅር መታገስ ማለት በደልን መካድ፣ የተፈጠረውን ጥፋት ወይም የደረሰብንን በደል መካድ ነው። ዲና የማድረግ ማለት ሳይሆን የበቀልን መብት ለእግዚአብሔር መስጠት፣ ለእግዚአብሔር መተውና ሰውየውን መታገስ። ሰውየው ቢመለስና ገንዘብ ቢሆን ለኛ መልካም ነው እና ገንዘቡን እንዲመለስ በይቅርታ ለመቀበል ጊዜ መስጠት ያስፈልጋል ማለት ነው ለበደልንም ሰው። ይሄ እንግዲህ ጸጋን ከህግ በላይ የማስቀደም ጥበብን ነው የሚያሳየው። በህግ የሚመሩ ሰዎች፣ በህግ የሚመላለሱ ሰዎች ምንም አይነት ርህራሄም ሆነ ትዕግስት የላቸውም። በጸጋ ግን የሚመላለሱ ሰዎች በትዕግስትና ለሌላው ጊዜ በመስጠት የሚታወቁ ናቸው። ሮሜ ምዕራፍ 12 ቁጥር 19 ላይ ሐዋርያ ጳውሎስ ሲናገር ምን አለ? ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣ ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና ብሎ ይላል። ኢየሱስ ጌታ ነው። ስለዚህ በዚህ ምድር ስንኖር እንዳልኳችሁ የጨረስን ያለቅን ሁሉን ነገር ጨርሰን እንደው ታጥበን ነጽተን የጨረስን አይደለንም። ሁላችንም የራሳችን የሆነ ዊክነስ አለን። ሰዎችም ዊክነስ አለባቸው። እንግዲህ ከደካሞች ጋር ነው እየኖርን ያለ ነው። የምንለወጥ በለውጥ ሂደት ውስጥ ያለን ሰዎች ነን። ሌሎችን እንግዲህ ልንታገስና ለሚበድሉንም ሰዎች ቻንስ ልንሰጥ ይገባል የሚለውን ሐሳብ ነው የማየው። ሌላው ትዕግስትና ፍቅርን ለመግለጥ ለመለማመድ በጸሎት ውስጥ የሚገለጥ ትዕግስት ደግሞ እናያለን። ማለት ብዙ ጊዜ ትዕግስታችን መግለጥና ለሌሎች ሰዎች ታጋሽ መሆን የሚያቅተን ምንድነው? እሱ ስለነዛ ሰዎች ስለማንጸልይ ነው። መጽሐፍ ቅዱስ ለሰዎች ሁሉ እንድንጸልይ ያዘናል አይደለም? ትዕግስት በጉልበት የሚመጣ ሳይሆን በጸሎት ከጌታ የምንቀበለው የጸጋና የመንፈስ ፍሬ ስለሆነ ጸሎት ያስፈልገናል። አንደኛ በጸሎት ያንን ነገር አክቲቬት የምናደርግበትን ፓወር
ሪቻርጅ ማድረግ ሪፊል ማድረግ አለብን። ሁለተኛ ደግሞ ለነዛ ሰዎች ልንጸልይላቸው ይገባል። ጋድ ኢንስፓየር እንዲሆኑ ኢቪል ኢንስፓየር የሆኑ አታክ እንዳያደርጉን ደግሞ ለነዛም ሰዎች ልንጸልይላቸው ይገባል። ትዕግስት ሊኖረን የጸሎት ጊዜ ምን ቢበድሉን ቢያስከፉን ቢያስቀይሙንም አይኖ ፔኑን አውቃለሁ እኔ ብዙ ተበድዬ አውቃለሁ። እንግዲህ እኔም በድዬም አውቃለሁ ተበድዬም አውቃለሁ ፔኑን ስለማውቀው ማለት ነው። ስለዚህ ለነዛ ለበደሉንና በጣም አንዳንዶቹ በህይወታችን ውስጥ በቃ ድምጥማጣችንን የሚያጠፋ አይነት በደል ህይወታችን ላይ ያመጡ ሰዎች አሉና እነዛን ሁሉ ሰዎች አስቦ መጸለይ ለነሱ መልካም እንዲሆንላቸው ማሰብ ራሱ በጣም እንደሚከብድ ፔን እንዳለው ፊሊንጉን አውቀዋለሁ። ግን እግዚአብሔር የሚለን ከዚህ ያለፈ ህይወት ተሰጥቶናል። የተሰጠን ጸጋ ኃጢአተኝነትን ዓለማዊ ምኞትን በመካድ እግዚአብሔርን በመምሰል አይደለም ለዛ ለሰማዩ ዓለም የሚመጥን ልከኛ ህይወት እንድንኖር የሚያስችልን ስጦታ ውስጣችን ስላለ በጸጋው አማካኝነት ያንን መግለጥ እንችላለን ማለት ነው። ፕራይዝ ጋድ። ስለዚህ ለሌሎች ሰዎች ልንጸልይላቸው ይገባል። ሮሜ ምዕራፍ 12 ቁጥር 12 ላይ ጳውሎስ ምን አለ? በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ ተብለናል። ስለዚህ ለሰዎች ሁሉ ምን ልናደርግ ይገባል? ልንጸልይላቸው ይገባል ማለት ነው። ማክሮ ቱሚያን ገላጭ መጽሐፍ ቅዱሳዊ ምሳሌዎችን ደግሞ ላንሳ እና ተወሰኑ አይተን እንግዲህ የዛሬውን ሐሳብ ደግሞ እንቋጫለን። እንግዲህ ይሄ ማክሮቱሚያን ብሎ የተገለጸውን ይሄን መታገስ፣ ጊዜ መስጠት፣ ሰፊ ጊዜ ወስዶ ያንን ሰው መጠበቅ እስኪለወጥ ድረስ መታገስ የምንችልበትን ምሳሌ የሚነግረን አንዱ በያዕቆብ ምዕራፍ 5 ቁጥር 7 እና 8 ላይ የምናገኘው የገበሬው ትዕግስት ነው። ምን ይላል ያዕቆብ? እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። ጌታ እስኪመጣ ድረስ ነው። ለተወሰነች ቀን ለተወሰነች ወር ታገስ ተው አልችልም አሁንስ በቃኝ የምንለው አይደለም። የክርስትናቱ በቃኝ የሚባል ነገር የለም። እዚህ ምድር እስካለ ድረስ አገር ብትቀይር፣ ቸርች ብትቀይር፣ ሰፈር ብትቀይር፣ ጓደኛ ብትቀይር እነግራችኋለሁ ሶፍትዌሩ የትም ቦታ ላይ ዘሴም ነው። ሃርድዌሩ ይቀያየራል እንጂ አሁን ላፕቶፕ በተለያየ ብራንድ አለ። የተለያየ የብራንድ ስም ያለው ሃርድዌር አለ። ሶፍትዌሩ ግን ሴም ነው አይደለም? በቃ የምንጠቀምበት ስልኮች የተለያየ ብራንድ ስም ያላቸው አሉ። ሶፍትዌራቸው ግን ያው ሴም ነው ሶፍትዌሩ። አሉ ማለቴ ነው። ስማቸው ሊቀየር ይችላል። አገር ስንቀይር፣ ቦታ ስንቀይር፣ ቸርች ስንቀይር፣ ጓደኛ ስንቀይር የስም ልውጦች ሊኖሩ ይችላሉ። ሰዎቹ ግን አሉ በስም የተቀየረ ሴም ባህሪ ሴም አይነት ነገር የሚበድሉን አይነት ሰዎች ብዙ አሉ። በሄድንበት አሉ ለማለት ፈልጌ ነው። ቢትሬድ የሚያደርጉ ሰዎች አሉ። አሁንም ጴጥሮሶች አሉ። አሁንም ይሁዳዎች አሉ። የበላ እንጀራዬን የበላ ተረከሱን በላይ ላይ ያነሳ እንዳለው ጌታ አብረው በልተው የሚያነሱ ብዙ አሁንም የትም ሀገር ላይ ብዙ እየበሉ የሚያነሱ አይጠፉም። የሆነ ሀገር ስለሄድክ እነዛ ሰዎች የሆነ ሀገር ላይ እንደዛ የሆኑ ሰዎችን ተለይተ ስለሄድክ የሆነ ሀገር ስትመጣ እነዛ ሰዎች የሉም። እንደዛ አይነት ሰዎች በስም ተቀየረ እዛ ጋር ከሌ ከሆነ እዚህ ጋር ሌላ ከሌ የሚባል ሴም አይነት ሰው ያጋጥማል ማለት ነውና ምንድነው ያለን ያዕቆብ? እንግዲህ ወንድሞቹ ጌታ እስኪመጣ ድረስ የትም ሄድክ፣ የትም ቸርች ገባ፣ የትም ሀገር ሂድ፣ የትም ቦታ ላይ ተቀመጥ፣ ጌታ እስኪመጣ ሰዎችንም ሁኔታውንም ታገስ ነው የሚለው። እነሆ ገበሬ የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተም ደግሞ ታገሱ፣ ልባችሁን አጽኑ፣ የጌታ መምጣት ቀርቧልና ብሎ ይላል ያዕቆብ። ፕሬዝ ጋድ። ስለዚህ አንድ ገበሬ ዘርቶ ወዲያውኑ በማግስቱ ፍሬ አይጠብቅም። ጊዜ ፍሬ የሚፈራበትን ጊዜ ይጠብቃል። ዝናቡን፣ ፀሐዩን በትዕግስት እየጠበቀ ይቆያል ከዘራ በኋላ። እኛም በሰዎች ህይወት ውስጥ የዘራነው ቃል፣ የዘራነው ፍቅር፣ የዘራነው ነገር ሁሉ ፍሬ እስኪያፈራ ትዕግስት በትዕግስት መጠበቅ የሚባል ነገር ያስፈልገናል። ዛሬ ቤተክርስቲያን ውስጥ በአንድ ጀንበር ለውጥ የመፈለግ አባዜ ነው ትዕግስት እንዲጠፋ ያደረገው እና በአንድ ቀን በአንድ ጀንበር ሰዎች ከናንተ ለውጥ ይጠብቃሉ፣ ከናንተ ፍሬ ይጠብቃሉ። ወይ እናንተ ከሰው ተጠብቃላችሁ፣ ከዛ በኋላ ዲስአፖይንት ትሆናላችሁ፣ ከዛ በኋላ ትቆራረጣላችሁ። ስለዚህ ጌታ እስኪመጣ ድረስ ልክ ገበሬው ዝናብ እንደሚጠብቀው ወቅቶቹን ወራቶችን ጠብቆ ዘርቶ ከዛ አድጎ አጭዶ ፍሬው ስቴፑን ሂደቱን እየጠበቀ እየታገሰ ሳይቸኩል እንደሚጠብቀው ሴም እናንተም ደግሞ ታገሱ ጌታ እስኪመጣ ድረስ። ይሄን ምሳሌ ተከተሉ ነው ያለን። ፕሮግራም ሌላው ደግሞ
ይህን ትዕግስት ህይወትን ፕራክቲስ እንድናደርግ አንዱ ብያስ የማየው የክርስቶስ የመስቀል ላይ ትዕግስቱ ነው። በመስቀል ላይ ኢየሱስ ክርስቶስ ምን እንዳለ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይህንን የማክሮቱ ሙያዬን ከፍተኛ ጥንካሬን እና የትዕግስትን ህይወት ያሳየበት ቦታ ነው። እነዛ እየሰቀሉ እየገደሉ ያሉትን ሰዎች ለዚህ ነው መጽሐፍ ቅዱስ ላይ ሲናገር የመስቀልን ሞት እንኳን ታግሶ ይለናል። ኢየሱስ ክርስቶስ ትዕግስቱን በመስቀልም ላይ ሆኖ እንግዲህ አስቡት፣ ብዙ ዋጋ ከፍሎላቸው ብዙ ነገር አድርጎላቸው ከዛ አልፈው እየሰቀሉት መስቀል ላይ ወስደው አንጠልጥለውት እንኳን ትዕግስቱን አላቆምም። ትዕግስቱ አልተቆረጠም። አሁንም ይጸልይላቸዋል። የሚያደርጉትን ስለማያውቁ ነው። አሁን እየሰቀሉ ያሉት ማንን እንደሆነ ቢያውቁ ኖሮ እኮ አይሰቅሉኝም ነበርና ይቅርታ አድርግላቸው፣ አትቁጠርባቸው፣ የሚያደርጉትን አያውቁምና ይቅር በላቸው ብሎ በትዕግስት እዛ ላይ ምን አደረገላቸው? ጸለየላቸው። ኃይል እያለው ማለት ነው። ስለሌለው አይደለም፣ ስለማይችል አይደለም። እነሱ የማጥፋት የመበቀል በእነሱ ላይ እሳቱን የማውረድ ኃይል እያለው ሊያጠፋቸው ሲችል፣ እርሱ ግን ለደህንነታቸው ለመዳናቸው ታገሳቸው። ዛሬም ለመዳናችን የሚታገሰን እግዚአብሔር፣ ጊዜ የሰጠን እግዚአብሔር እግዚአብሔር ከዛሬ 40 ዓመት በፊት ከዛሬ 35 ዓመት በፊት በነበርኩበት ሁኔታ ውስጥ እግዚአብሔር መጥቶና ትዕግስቱን ጨርሶ ቢሆን ኖሮ ዛሬ በዚህ ህይወት አልሆንም ነበር አይደለም። ግን እግዚአብሔር ስለታገሰን ተመልከቱ። ብዙዎቻችንን ጌታን ከማወቃችን በፊት በነበረው ጊዜ እግዚአብሔር ፈርዶብን ቢሆን ኖሮ አስቡት እስቲ። እና ጊዜ ሰጠን እግዚአብሔር እና የክርስቶስን መስቀል አራያ በመስቀል ላይ ዋጋ እየከፈለ የታገሰበትን የትዕግስት አራያ ልንከተል ይገባል። ኢየሱስ ጌታ። እንግዲህ ዋና የትዕግስትና የፍቅር ጠላቶች ብዬ ደግሞ ያየኋቸው አንዱ ኩራት ነው፣ ፕራይድ፣ እኔነት፣ ትዕቢት። እነዚህ ነገሮች የትዕግስትና የፍቅር ዋና ጠላቶች ናቸው። አሁን ደግሞ በጣም ከባዱ ነገር እኔነት ነው፣ ኩራት፣ ፕራይድ። ኤቭሪባዲ ሄሃዝ ፕራይድ አለው። ሁሉም ሰው ማለት በቃ እኔ እንዲህ ልባል አይገባም፣ እኔ ልበደል አይገባም፣ እኔ እንዲህ ልነካ አይገባም፣ እኔ በሰራሁት ሪሰርች እኔ የሚል ሰው በኔ ከኔ የሚል ሰው አንድ ቀን ወይኔ ማለቱ እንደማይቀር ተረድቻለሁ። እና ስለዚህ ፕራይድ፣ እኔነት ትልቁ የትዕግስት እንቅፋት እና ፕራይዳችንን እኔነታችንን እንድንጥል ነው መጽሐፍ ቅዱስ የሚነግረን። የትዕግስት አንዱ እንቅፋት ብዬ የማስበው ጭንቀት፣ አንግዛይቲ ነው። በቃ ነገሮች በፈለግነው ፍጥነት ወዲያውኑ እንዲሆኑልን ከመፈለግ የተነሳ ከተጨነቅንበት ነገር የተነሳ በቃ አንድ ነገር ሲያስጨንቀን ትዕግስት እናጣለን። በቃ ከዛ ነገር ውስጥ ቶሎ ለመውጣት በቃ ቶሎ ለመገላገል፣ ቶሎ ለመዳን፣ ቶሎ ያን ነገር በቃ ለማምለጥ አንግዛይቲ፣ ጭንቀት፣ ይሄ በቃ ውጥረት፣ መጨናነቅ ምናምን ነገር ውስጥ በምንገባበት ውስጥና ቻሌንጆች ሲመጡብን በቃ ትዕግስት እናጣለን። ቶሎ ከዛ ነገር አላደም በቃ ለመውጣት ለመገላገል ያለ መፈለግ፣ ይሄ የትዕግስት እንቅፋት ነው። እንደዚህ አይነት ነገሮች። ሌላው የዓለም ፍልስፍና ነው፣ ወርልድሊ ቪው የምንለው ነገር፣ ራስን አክብር የሚለው የዓለም ድምፅ አለ አይደለም። ባይ ኤኒ ኮስት ፕሮሞት ዮርሰልፍ የሚባል ነገር አለ። በቃ በዛም በለው በዚህም በለው የትም ፍጩ ዱቄትን አምጩ አይነትን መርህ ተከተለ ራስን ፕሮሞት አድርግ የሚል የዓለም መርህ፣ ይሄ በጣም ለትዕግስት ትልቅ እንቅፋት ነው ብዬ ነው እኔ የማየው። ራስ ወዳድነት፣ ራስ ተኮር መሆን እና ባይ ሁክ ኤንድ ክሩክ ባለፈው እንዳልኩት በቃ በዛሚን ባይ ኤኒ ኮስት ወንድምን አስለቀሰ፣ ረግጠ፣ ጨቁነ፣ ገድለ፣ ደፍጥጠ፣ የሱን ስም አጥፍተ ሊሆን ይችላል፣ የሱን ቦታ ወስደ ሊሆን ይችላል፣ እሱን ገለ ሊሆን ይችላል። ዓለም በቃ ምንድነው እሱ ጥሩ ማለፍ ነው የዓለም መርህ አይደለም። ምንም ስለ ወንድም፣ ስለ ወገን፣ ስለ አጠገብ ስላለው ስለ እህት ምናምን ማሰብ የሚባል ነገር በቃ ሁሉ ነገር ራስ ነው። በቃ ዋናው ራስ ሰልፍ ሴንተርድ የሆነ ሰልፊሽ የሆነ በቃ በራስ ላይ ብቻ ያተኮረ በምንም መንገድ ራስን አውጣ ነው። በቃ ራስን አድን፣ ሰልፍ ተንኮር የሆነ ፊሎሶፊ ነው ዓለም ያላት። አሁን ይሄ ፊሎሶፊ ዓለም ውስጥ ገብቶ በቃ ሰው ሁሉ አሁን ቸርች ውስጥም የምታዩት መንፈሳዊ ህይወት ውስጥ፣ ቤተክርስቲያን ውስጥ፣ ቅዱሳን ህይወት፣ አማኞች ህይወት ውስጥ፣ ወንድሞች ህብረት ውስጥም ይሄ በጣም ዳንጀረስ የሆነ ነገር ትዕግስት እንድናጣ እያደረገን ነው ያለው ማለት ነው። ስለዚህ እንቅፋት ነው ብዬ ያየሁት አንዱ ይሄ ነው። እንግዲህ በትዕግስት ለመመላለስ የሚጠቅሙ 7 ደረጃዎች ብዬ ያሰብኳቸውን እናይና ጨርሳለን። ኢየሱስ ጌታ ነው። ሌላው እንግዲህ
በትዕግስት ለመመላለስ መረዳት የሚባል ነገር አንደርስታንዲንግ፣ የሌላውን ሰው ድካም እንደ ራስ ድካም ማየት፣ በሌላው ጫማ ራስን አስገብቶ ማሰብና ማየት መቻል፣ ሁልጊዜ ከመፍረዳችንና በቃ ወዲያው ጀሽ ከማድረጋችን ራሳችን በፍርድ ወንበር ላይ ከማስቀመጣችን በፊት መረዳት፣ በቃ በተቻለን አቅም አንደርስታንድ ለማድረግ ያን ሰው እንዲኮ ያደረገው ወይ እንዲህ ያለ ያለው ወይ እንዲሆነችው እንዲያለችው ምናልባት እንዲሆና እንዲገጥሟት ወይ እንዲፈልጋ እንዲሆኖ ሊሆን ይችላል የሚል መረዳት። ይሄ እኮ ቢኖረን ኖሮ ዛሬ በጣም ምን በመሰለ የፍቅር ህይወት መኖር ይቻል ነበርና በጣም እኔ አሁን ወይን እግዚአብሔር ሲያስተምረኝ ከዚህ ውስጥ አንዱ ያየሁት ነገር ሌሎችን ለመረዳት በቃ ራሳችንን ማዘጋጀት አለብን። አንደርስታንድ እናድርግ ሰዎችን። እንደዛ ከሆነ መታገስ እንችላለን። ካልተረዳናቸው ግን ሚስ አንደርስታንድ ሰዎችን የምናረግ ከሆነ መታገስ በፍጹም ፔሸንሲ ሊኖረን አይችልም። ሌላው ዝምታ ነው ማለት ስሜት በሚገነፍልበት ጊዜ ይሄ አንደበትን መግታት መቆጣጠር። ለሚያልፍ ጊዜ የማያልፍ ነገር አትናገር፣ የማያልፍ ነገር አታድርግ ይባላል እና አንዳንዴ ኢሞሽናል ያው ስለ ስሜታዊነት ስለተናገርኩኝ ኢሞሽናሎች ስለምንሆን በቃ ወዲያው ነው በቃ ስሜታችን ያመጣውን ስንዘረግፍ ቋሚ የሆነ የጥፋት እናጠፋለን እና ለትዕግስት እንቅፋት ስለሚሆንብን የሚጠቅመን ነገር መጽሐፍ ቅዱስ ዝምታን እንድንመርጥ መጽሐፍ ቅዱስ ይመክረናል ማለት ነው። ሌላው ጸሎት ነው፣ መጸለይ። ስለበደለን ሰው በግል ጸሎታችን ውስጥ ስለዛ ሰው ቅድም እንዳልኩት ጋድ ኢንስፓየር እንዲሆን ብንጸልይለት ትዕግስትን መለማመድ፣ በተጠራንበት መጠራት እንደሚገባ እንድንመላለስ ከሚያደርገን ነገር አንዱ ጸሎት ነው። ሌላው ይቅርታ ነው። ሁሉ ጊዜ በመበደል ህይወት ውስጥ ነው የምንኖረው እና ሁሌም ለመበደልም ራሳችንን እንግዲህ ማዘጋጀት አለብን። እንዳልኳችሁ ነው የትም ሄድን የትም ይበድሉ ሰዎች ስለማይጠፉ በማያቋርጥ የይቅርታ ህይወት ወንድሜ ቢበድለኝ በቀን ስንት ጊዜ ይቅር ልበለው ሲለው ምንድነው ያለው ጌታ ጴጥሮስን 7 ጊዜ 7 እንጂ ምን አልልህም አለው አይደለም። 7 ጊዜ 7 ስታባዙት እንግዲህ ስንት ይመጣል? ወደ 400 ስንት ነው እንደዚህ አካባቢ ይመጣል ማለት በቀን ውስጥ ነው። እንግዲህ 400 ምናምን ጊዜ ሰውን ይቅር የምንለው በቀን ውስጥ ነው። ሰው ይሄንን እንግዲህ ማባዛት ነው። ስለዚህ ይሄ የሚያሳየን ምንድነው? ካልኩሌሽኑን ሳይሆን የሚነግረን እዛ ቦታ ላይ የሚነግረን ምንድነው ካለን ይቅርታ በቃ ያለ ማቋረጥ ዝም ብለን የምንኖረው ህይወት እንደሆነ ጌታ እስኪመጣ ምን በሉ ታገሱ እንደተባለው ጌታ እስኪመጣ ይቅርት እያረግን ይቅርታ እያልን የምንኖርበት ህይወት ነው። ስለዚህ በቀልን መተው የልብን ቁስል ለጌታ መስጠት ነው። ሌላው ድጋፍ ነው፣ ሰፖርቲቭ መሆን ነው። እንድንታገስ የሚያደርገን ሰዎችን በቃ መደገፍ፣ ከዚህ ነገር ከዛ አሁን አይመችም ብለን ካልነው ነገር ውስጥ እንዲወጣ ሰውየውን መደገፍ፣ ደካማውን ሰው እንዲጠነክር በተግባር መርዳት፣ መደገፍ፣ በሚያስፈልገን ነገር ሰፖርቲቭ መሆን ማለት ነው። ሌላው ተስፋና እምነት ነው። እግዚአብሔር በዚያ ሰው ህይወት ውስጥ እንደሚሰራ እንደሚለውጠው አንድ ቀን ያን ሰው ሌላ ሰው አድርጎ እንደሚያቆመው ማመንና ተስፋ ማድረግ አለብን። ማንም ተስፋ ያላደረገን ሰዎች ተስፋ አድርጉ፣ እግዚአብሔር ግን ለውጦን ሰው ይሄንን ብዙዎች እኮ አለን አይደለም። ይሄ ሰው አይሆንም ብሎ በመዝሙር ብቻ እኮ ሳይሆን ወገኖቼ ፕራክቲካሊ የምንለማመደው ሰው አይሆንም ተብሎ የታሰበውን ሰው እግዚአብሔር ሰው እንደሚያደርገው መጠበቅና ማሰብ አለብን፣ እኛን እንዳረገን ማለት ነው። ጌታ ይመስገን። ሌላው ጽናት ነው። ለውጥ እስኪመጣ ድረስ ያለ መታገት መጽናትና መቆየት አለብን። እንግዲህ በአጠቃላይ በትዕግስትና በፍቅር መመላለስ ማለት የዓለምን አይን ለአይን ጥርስ ለጥርስ ብድር በምድር እንካ በንካ የሚሉትን መርሆች ያለፈ ከዛ ዘሎ በመስቀሉ መርህ መኖርን ይጠይቃል። በመስቀል ላይ ክርስቶስ ኢየሱስ የከፈለውን ዋጋ የሰራውን ስራ የተቤዠንን መቤዠትና ቤዛነትን ማዕከል ያደረገ አቋም ይጠይቃል። እንግዲህ ዛሬ ቤተክርስቲያን የሚያስፈልጋት ብዬ የማምነው ብዙ አገልጋዮች ሰባኪዎች ቢያስፈልጉንም እሳት የበላ ከእሳት ከበላ ሰባኪነትና እሳት ከበላ አስተማሪነት ባለፈ ታጋሽ አገልጋይነት ታጋሽነት ያስፈልገናል። ከተሟጋችነትና ከተከራካሪነት ከግትርነት በላይ በፍቅር መሸከም የሚሉት ነገሮች ያስፈልጉናል። ሰው የመሪ ሲተገበር ቤተክርስቲያን ከዓለም ተለይታ ለዓለም ብርሃን ሆና መገለጥ ትችላለች። በተጠራንበት መጠላት እንደሚገባ ለመመላለስ እንግዲህ እነዚህ ትልቅ ግብአቶች ናቸው ብዬ አምናለሁ። ጌታ እንግዲህ የተናገረኝን ያስተማረኝን ነው ያው ላካፍል የመጣሁትና እግዚአብሔር ለኔ እንዳስተማረኝ እኔን እንደወቀሰኝ እኔን እንደመከረኝ እኔን እንደገሰጸኝ እኔን እንዳስተማረኝ ደግሞ እንደዚሁ እናንተንም ይወቅሳችኋል፣ ይገስጻችኋል፣ ይመክራችኋል፣ ያስተምራችኋል ብዬ
ስላመንኩ ይህን ለማካፈል ወደ እናንተ ይዤ መጣሁት ማለት ነው። ኢየሱስ ጌታ ነው። እንግዲህ በዋና ርዕሳችን በተጠራንበት መጠራት እንደሚገባ እንመላለስ በሚል ነው እየተማርን ያለ ነው። በዛ ውስጥ እንግዲህ የመጀመሪያውን መርህ አንስተናል። አሁን ደግሞ ሁለተኛውን መርህ አንስተን በሱ ስር ያሉትን ነጥቦች ነው እያነሳን ያለ ነው። በሚቀጥለው ደግሞ ሌላኛውን ሶስተኛ መርህ አንስተን እንደዚሁ ከእግዚአብሔር ቃል እንማራለን። ኢየሱስ ጌታ ነው። እንግዲህ እግዚአብሔር መልካም ነው፣ የሚረዳ አምላክ ነው አምናለሁ። ጌታ የጸጋ አምላክ ነው። የሰጠን ጸጋ የሚያስችል ጸጋ ስለሆነ የምንችለውንና ማንነታችንን ነው አሁን የአድርግና አታድርግ ጉዳይ ሳይሆን የሆንከውን ግለጥ የሚል ነው አሁን ሐሳቡ ላስተላለፍ የፈለኩትና አናዳፍ ነው እንግለጠው ለማለት ነው። ውስጣችን ያለውን ነገር ቸል አንበለው። ጳውሎስ ጢሞቴዎስን የተሰጠን ስጦታ ነው ያለው። የተሰጠን የጸጋ ስጦታ እጅ በመጫን ቤተክርስቲያን መሪዎች ሲጸልዩልህ የተቀበልከውን ቸል አትበለው፣ አታዳፍ ነው። አውጣው፣ ግለጠው፣ ተጠቀምበት፣ ኤክሰርሳይዝ አድርገው፣ ፕራክቲስ አድርገው እንዳለው እኔም ዛሬ እንግለጠው፣ እናውጣው፣ እንጠቀምበት። ተሸካሚዎች አንሁን፣ ተጠቃሚዎች እንሁን፣ እንለማመደው ለማለት ነው። ጌታ የተመሰገነ ይሁን። ክብር ለኢየሱስ ይሁን። የጸጋ አምላክ ይረዳናል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም የመንፈስ ቅዱስም ህብረት ከእናንተ ጋር ይሁን። ሻሎም ሻሎም። ፕሬዝ ጋድ